በኢየሱስ ስም እስከ ዛሬ ማንም ያልከፈተው በር ለአንድ ሴት ለአንድ ወር ከዚህ ሰከንድ ጀምሮ እግዚአብሔር ዋናውን በር ከፈተው። ዋናውን በር ከፈተው። ከፈተ ተከፈተ ተከፈተ ተከፈተ። መጋረጃ ተነሳ። ዋና ተነሳ። ለማውረስ ግባ። ለማውረስ ግባ። ለማውረስ ግባ። ለመገለጥ ግባ። ከልካዩ ተነስቷል። እግዚአብሔር አንስቷል። አይቼ ነበር እኮ ተደበቀብኝ። አይቼ ነበር እኮ ወስዳለሁ ብዬ ነበረ። አይቼ ነበር እኮ ተሰወረብኝ። አይሆንም። ከዚህ በኋላ መጋረጃው ተነስቷል። የሰማችሁ ያለ ሰዎች አላችሁ። እሺ ከዛ በኋላ ለማውረስ ትገቡት ዛሬ ዮርዳኖስን ትሻገረዋለህ። ቆይ ማን አለኝ? ዘመድ የለ፣ ወዳጅ የለ። ማን አለኝ? ማን ነው የሚያሻግረኝ? ይሄ ዮርዳኖስ አለ፣ ቀይ ባህር አለ፣ መከራ አለ። ግን ቃሉ እንዲህ ይላል፣ ስማ እስራኤል፣ ስማ የእግዚአብሔር ሴት፣ ስማ የእግዚአብሔር ሰው፣ ካንተ የበለጡትን ትወርሳለህ። ዛሬ ዮርዳኖስን ትገባለህ፣ ትሻገረዋለህ፣ ትሻገረዋለህ። ከልካዩ አይከለክልህም። ትሻገራለህ፣ ትሻገራለህ። እንዴት እገባለሁ? እንዴት ወርሳለሁ ያልሽው ቦታ ሁለት እጁን ስጠኝ። አንድ ነገር ነው የምነግርህ፣ እግዚአብሔር ዘመድ ባይኖር ዘመድ ይሆናል። አንድ ነገር ነው የምነግርህ፣ እግዚአብሔር ፋይናንስ ባይኖር ፋይናንስ ይሆናል። አንድ አዋጅ አለ ለአንድ ሴት፣ እግዚአብሔር እንባን ያብሳል። እግዚአብሔር መጋረጃውን ይቀዳል።